ሀይ የስኬል አፕቴክ ቻናል ተከታታዮች እንዴት ናችሁ? ምንድነው ናችሁ? ዛሬ ደግሞ በፓርት 2 ተገናኝተናል ማለት ነው። የመጀመሪያው ፓርት ለበቀላችኋለሁ ለቴስት ወይም ደግሞ ዶክመንታችሁን ለማዘጋጀት የምትጠቀሙበት ነው። እዚህ ጋር ደግሞ የምናየው ፔጅ ነምበር እንዴት አድ እንደምናደርግ ነው። ፔጅ ነምበር በቀላሉ የምንፈልገውን ሴክሽን ወይም ኢንፎርሜሽን ለማግኘት ይጠቅመናል ማለት ነው። ስለዚህ ፔጅ ነምበር አድ ለማድረግ መጀመሪያ ፔጅ ነምበር ላይ እንሄዳለን። ፎርማቱን እናስተካክላለን። ከዚህ በፊት ማለት የምንፈልገውን ፎርማት እናስተካክላለን። ነምበር ፎርማት ይላል። ይቺን ክሊክ በምናደርግበት ጊዜ እነዚህ ፎርማቶች አሉ። የምንፈልገውን ሴሌክት እናደርጋለን። ከረንትሊ እኛ አረቢክ ነምበር የሚለውን እንመርጣለን። ይሄኛው 1 2 3 ማለት አረቢክ ፎርማት ዜን ኦኬ እንልና እንወጣለን። ከዚህም በኋላ በየት በኩል ነው ዲስፕሌይ መሆን ያለበት የሚለውን እንመርጣለን ማለት ነው። ቶፕ ሳይድ ከሆነ የምንፈልገው ይሄን ክሊክ እናደርግና ከነዚህ ውስጥ ደግሞ ሴንተር ነው ሚድል ነው ወይስ ራይት ነው የሚለውን እንመርጣለን። ባተም ላይ ከሆነም ይሄንን ያው ለጊዜው ባተም የሚለውን መረጥነ። ይቺን እንምረጣት። እንደምታዩት ፔጅ 1 ጀመረልን ማለት ነው። መስራቱን ቼክ እናድርግ። ይኸው 1 2 እያለ እየሄደልን ነው ማለት ነው። አጠቃላይ አሁን ፔጅ ነምበር አድ አድርገናል። ይመስላል። ከወደዳችሁት ላይክ እና ሰብስክራይብ አድርጉት።